ሰላም ስንት ብር ነበር የተቀበልካት? 200 ሺህ ነው። 200 ሺህ ብር? አዎ። ምን ችግር አለ? እርግጠኛ ነህ ሳሚ? ምን ሆነሻል ቃል? ዝም ብዬ ነው የጠየኩት። እቺ ከይሲ ከሰላም 200 ሺህ ሳይሆን 300 ሺህ እንደተቀበል ታውቃለች ማለት ነው። ለምንድን ነው ገንዘብ ያለች? አሃ ገባኝ። እኔንም እንደ ባይሏ ሳስቀር ገደል ሊከተል ነው ማለት ነው። ያ መከረኛ ፍላሽ በእርግጠኝነት ከሷ ጋር ነው ያለው። ከእኔ ጥቅም ማግኘት ከታቆም ጠብቃ እኔንም ሰጥያ ልታወርደኝ ነው። ስለዚህ ሳትቀድሜ መቅደም አለብኝ ማለት ነው። ዳግምን ፍላሽ እንዲያመጣልኝ ያደርገዋለሁ። ምንም። ቆይ አንቺ ራስ ምን አባሽ ልታደርጊ ነው የመጣሽው? ቃል ይሄ መንገድ አያዋጣሽም። ለሰላም ስለኔ መጥፎ ነገር ነግረሻት ነው እንደዛ የተቀየረችብኝ? አዎ። ምን ታመጫለሽ? አሁን የባሰ ነገር ሳይፈጠር ብትሄጂ ነው የሚሻልሽ። ሌባ ናት አልሻት? አዎ አልኳት። እውነቱን ነው የነገርኳት። ሌባ እንደሆነች ደግሞ ማንም የሚያውቀው ነገር ነው። ቃል በራስሽ ላይ ዙሩን አፈረሽው። ቆይ ምንድነው መቀባጠሪው? ስሚ፣ እኔ እዛ በችግር ብርድ እንኳን የማያስጥል ቤት ውስጥ እየኖርኩኝ አንቺ እዚህ የተንደላቀቀ ህይወት እንድትኖር ያልፈቅድልሽም። እሺ? እና ምን ታረጊ ነው? እኔም እዚህ ቤት ከአንቺ ጋር እንድኖር ታደርጊያለሽ። አለበለዚያ ሁሉንም ነገር ለሰላም ነግራታለሁ። እሺ? አንቺ እርጉም፣ መጀመሪያም ገምቼ ነበረ። ሂጂና ንገሪያታ። ኧረ በራስ መተማመን። አንቺ በውሸት ስለስትሻት እኔን ማታምነኝ መስሎሽ ነው? አዎ፣ ጭራሽ አታምንሽም። ለአንቺ ደግሞ መናገሬ ስተት ነበረ፣ ግን ደግሞ ስተቴ በራሴ መንገድ አድርነዋለሁ። ስለዚህ አንቺ ልጇ እንዳልሆንሽና ልትገያት እንደምትፈልጊ ብነግራት አታምነኝም ማለት ነው አይደል? አዎ፣ አታምንሽም። ቃል እኮ ነኝ። ደግሞ ማንም ሰው አስፈራርቶኝ የማልፈልገውን ነገር እንዳደርግ ያስገድደኝ። ይሄን ባሰማሽስ? ስለዚህ አንቺ ልጇ እንዳልሆንሽና ልትገያት እንደምትፈልጊ ብነግራት አታምነኝም ማለት ነው አይደል? አዎ፣ አታምንሽም። ቃል እኮ ነኝ። ደግሞ ማንም ሰው አስፈራርቶኝ የማልፈልገውን ነገር እንዳደርግ ያስገድደኝ። አንቺ እርጉም፣ ድምጼን እየቀዳሽው ነበረ? አዎ። እስቲ ላሰማትና ከጆሮዋ በላይ አንቺ እንደምታምን እናያለን። እሺ? እሺ በቃ ሄልዊ፣ እባክሽ እናውራ። ጎበዝ ልጅ። ሰላም ሰላም፣ ውድ የአደራ ድራማ ተከታታዮች እንዴት ናችሁ? ዛሬም እንግዲህ ቀጣዩን ፓርቲ ይዤላችሁ መጥቻለሁ። ክፍል 28ን ቃል እንግዲህ በክፋቷና በምትሰራው መጥፎ ስራ እየገባች ያለችበት አጣብቂኝ መውጣት እያቃታት ነው። ዛሬ ጓደኛዋ መታለች ወደ ቤት። ምክንያቱም እቺ ጓደኛዋ ደግሞ እንዳለ ሙሉ ሚስጥሯን ታውቃለች። የሰላም ልጅ እንዳልሆነች ሁሉንም ነገር ነግራታለች። እናም ከቤቷ ባለፈው ስላባረረቻ በዛ ተናዳ ሚስጥሯን እንደምታወጣባት ነግራት ነበር። ዛሬ ከሰላም ካብራ ስትመለስ ስታያት ደንግጣ ራሷን መቆጣጠር አቅቷታል። እናም ደግሞ እናቷን ወስዳ ማለትም ሰላምን ሌባ እንደሆነች እና ጓደኛዋ እንዳልሆነች አሁንም ከዚህ ከቤት የሆነ ዕቃ አንስታ እንደምትሄድ እና ከዚህ ቤት ማባረር እንዳለባት ነግራት ተመልሰው ወደ ሳሎን ሲመለሱ እሷም ሪሞት እየፈለገች ነበር ቴሌቪዥን ልትከፍት። እናም ሰላም አሁን ያሰበችው የሆነ ዕቃ ልትሰርቅ እንደሆነ ነው። እናም ቃልም ደግሞ የተናገረችው እውነት እንደሆነ እንዳረጋገጠች ነው ያመነችው። ነገር ግን ወደ ውጭ ነሸኝም ብላት ከወጣች በኋላ አንቺ እዚህ ቤት ከአንቺ ጋር እንድኖር የማታደርጊኝ ከሆነ ሙሉ ሚስጥርሽን ለሰላም ነግራታለሁ ብላ ስላስፈራራቻት አሁን ቃል ምን ታድርግ? ምክንያቱም ጓደኛዋ አብራ እንድትኖር እንዳታደርግ ቀድማ ለሰላም መጥፎና ሌባ ልጅ እንደሆነች ነግራታለች። እና
ሰላም ደግሞ እሷ ጋር አብራ እንዳታያትና በፍጹም ተመልሳ ወደ ቤት እንዳትመጣ ነግራታለች። ግራ ገብቷት ተወዛግባ መሀል ላይ የምታደርገው ግራ ገብቷት ተቀምጣለች። በሌላ በኩል ደግሞ ዳግም እናቱን እንግዲህ ይሄን ሁሉ ጊዜ ሲፈልግ ኖሮ ዛሬ ግን እውነቱን አውቋል። ባለፈው እንግዲህ ሄዶ ብሌን ቤት የሆነ ፎቶ አይቶ ነበር እና ያየ ፎቶ እዚህ ቤት ካለው ፎቶ ጋር ይመሳሰላል። ነገር ግን አሁን ደግሞ የሚያረጋግጥለት ትክክለኛ ነገር አግኝቷል። ምክንያቱም ትክክለኛ እናቱ እሷ እንደሆነ ሳሚ ነግሮታል። ስለዚህ አሁን ብሌን ቤት ሄዶ ፎቶውን አይቶ በእርግጠኝነት ገነት የሱ እናት እንደሆነች አረጋግጧል። እናም ብሌንን ነይ እንሂድ ወደ እናንተ ቤት ብሎ ሊወስዳት ሲመጣ በቤት ሰላም ስለነበረች ማውጣት አልችልም ብትለውም እሱ ግን እጇን እየጎተተ የቀጥታ ይዟት ሄዶ እሷም ግራ ገብቷት ዝም ብላ ተከትለው ሄዳ በቤታቸው ሲገቡ ፎቶ እንዲሰጣት ጠየቃት። እናም ፎቶውን አውጥታ ስትሰጠው ከዛ ፎቶ ላይ ፈዞ ማልቀስ ጀመረ። ብሌንም ግራ ገብቷት ምን እያደረግክ ነው ብላ ስትጠይቀው ለብቻው እያወራ እስካሁን ድረስ አጠገብ የሆነች ነበር ለካ ይራቅሽኝ እያለ ሲያለቅስ ከዛ እናቴ ገነት ናት አላት። እሷም ግራ ተጋብታ በደስታና በግራ መጋባት ስሜት ውስጥ ሆና ለሱ ደስ እንዳላት ገለጸችለት። እናም ገነትን ለመጠየቅ ሰዓት ላፊ ቢሆን እንኳ ወደ ፖሊስ ጣቢያ ሄዱ። በሌላ በኩል ደግሞ ቃል በጣም ግራ ገብቷት፣ ምክንያቱም ጓደኛዋ ማታ ሻንጧን ይዛ እንደምትመጣ ስለነገረቻት ተመልሳ መታ ለሰላም አሁን ስሸኛን ነገረችኝ፣ ተቀይራለች፣ አሳዘነችን ብትልም ነገር ግን አንዴ ካፋ ወጥቶ ስለነበር ገነት ሰላም በፍጹም ያች ልጅ ደግማ እንዳትመጣ፣ ምክንያቱም እኛ ወደ ውስጥ በገባን ሰዓት ሳሎን ላይ ዕቃ እየፈለገች ነበር፣ ሌባ ነች ብላ ዳግማ እንዳትመጣ ስላስጠነቀቀቻት ደውላ የዛሬን ብቻ ጊዜ እንድሰጣትና ዛሬ አሳምናት ነገ እንድትመጣ ነግራት ተክዛ እንደተቀመጠች ሰላም መታ ምን ሆነሽ ነው ቃልዬ፣ ምን ሆነሽ ነው? የተጨነቅሽ ትመስያለሽ፣ ምን ሆነሽ ነው ስትላት፣ አይ ሰላም ነኝ፣ ደህና ነኝ፣ ብቻዬን መሆን ፈልጌ ነው ስትል፣ ለአንቺ ጥሩ ዜና አለኝ አለቻት። እናም ምን አይነት ዜና ስትል፣ ስትሰሚው በጣም ተወጂዋለሽ አለቻት። ምንድን ነው ስትላት፣ በኃይሉ ሊፈታ ነው ብላ ትልቅ መርዶ ነገረቻት። እናም እሷም ደንግጣ ምን ማድረግ እንዳለባት ግራ ገብቷት ቁጭ አለች። አሁን እንግዲህ ቃል በሁሉም ቦታ ተወጥራለች። በኃይሉ ሲወጣ ሊገላት ይፈልጋል፣ መልእክት ልኮላታል። ጓደኛዋ ደግሞ ሻንጣዋን ይዛ ወደ ቤት መጣች። ብሌን የሆነ ነገር ካገኘች እውነቱን ታፈነዳለች። ቃል በሁሉም ቦታ ተወጣጥራ ግራ ገብቷት ራሷን ይዛ ቆማለች። እንግዲህ ውድ ቤተሰቦቼ አንዳንድ ጊዜ ለሰዎች ጉድጓድ ስንቆፍር ምናልባትም እኛ ልንገባበት እንችላለንና አርቀን ያለ መቆፈሩ መልካም ነው እና እውነት ደግሞ ትመነምናለች እንጂ አትጠፋም። አሳዛኛው ምስኪኗ ሰላም ልጇን ሰራተኛዋ አድርጋ ቤቷ ውስጥ እያኖረች የሰው ወሮ በላ ልጅ ነች ብላ እያቀማጠለች ይዛለች። እውነቱ የወጣ ቀን ቃልና በኃይሉ የት ይገቡ ይሆን? መልእክቴ ነው። ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ደወል ምልክቱን እየተጫናችሁ ቻናል ተቀላቀሉ። ሀሳብና አስተያየታችሁን ደግሞ በኮሜንት ጻፉልኝ። ለዛሬው እንግዲህ እዚህ ጋር ጨርሻለሁ። በቀጣይ እስከምንገናኝ መልካሙን ተመኘው።